ለሷ መካንነት እኮ ተጠያቂነን እንችላለን። ቆይታ ባንድ ይጨርሻለሁ። ምንድነው? ምን እየሆንክ ነው? ምን ሆንኩ? ታውራ ቁጭ ብለሃል። አልገባኝም ታባ፣ ምን እያልሽ ነው? ምን እያልኳት አሉ? ዘላለምን ያለ ልጅ መኖር ትፈልጋለህ? አልፈልግም። ግን ታባ ይሄንን ጉዳይ ምንም ለማስተባበል እንዳትሞክር። እንዴ ይሄን ያህል ታግሰሃል፣ ይበቃል። እንዴ እሷ የተዘጋች እንደሆነ እኛም አብረን መከርቸም አለብን እንዴ? እሺ ምን አርግ ነው የምትይኝ? ፍታት ታባ። እሺ እንደዚህ ስትይ እሷ እንዳሰማሽ። ትስማው ለሷ መካንነት እኮ ተጠያቂነን። ኧረ እባክሽ ታባ። 10 ጊዜ ታባ አትበለኝ። ትሰማለህ? እንደ እህትም እንደ እናትም ሆኜ ያሳደግኩ እንደዚህ ምን ሆነ እንድትቀር አይደለም። ወንድሜ ከተማው በሙሉ እኮ ሴት ነው። ከዚህ በላይ እሷን ማስታመም የለብንም። በዚህ ሳምንት ውስጥ ውሳኔ እንድታሳውቀኝ ይፈልጋል። ካለበለዚያ ወይ እሷን ወይ እኔን። ለህይወታችሁ በጣም ትልቅ ዋጋ የከፈሉላችሁና ትልቅ ቦታ ያላቸው ሰዎች ለህይወታችሁ መፍረስም ተጠያቂ ይሆናል። ምን ማድረግ እንዳለብኝ እንጂ ወንድሜ ያዕቆብ ተኛ ወይ ደውል። ቤቴ ነው ለማለት ነው። እኔም እኮ ወንድሜ ቤት ነው። አንቺ ግን አይሰለችሽም ነገር መጎንጎን? እየሰደብሽኝ ነው። ማንነትሽን የነገርኩሽ። ማንነቴንማ በደንብ ታውቂዋለሽ። እንዳንቺ ከየትም የመጣው ግን ጠይቀንጫፍ አይደለም። ምን አደረኩሽ? ምንሽ ላይ ደረስኩ? ዘመድ የለኝም። እሺ ምን አድርጊ ነው የምትይኝ? ዘመድ የለሽ፣ ልጅ የለሽ። ለምን ወንድሜን አትታዩ? ለምን እድሉን ትዘጊበታለሽ እንዴ? እሱም አንድ ቀን የማይሰለችው ነው እንደሚመስልሽ? በእኔና እሱ መለያየት ግን የምታገኘው ነገር አለ? በደንብ አለ። ምን? የወንድሜ ልጅ አቅፌ መሳም እችላለሁ። እላዩ ላይ ተጣብቀሽ መፈናፈኛ ሳጥተሽዋል። አይኑን ጋርደሽዋል። እንዴ የሚሰራው የሚለፋው ያንቺን ከርስ ለመሙላት ነው እንዴ? ልጅ ከሌለው ምን ዋጋ አለው? ለኔ ያለሽ ጥላቻ ግን ከአይምሮዬ በላይ ነው። ከኔ ለመገላገል ትፈልጊያለሽ? ወንድሜን ፍቺው። ሙምባይ ወዱት አንቺና ከፈጣ